አይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ናይጄሪያም የደቡብ አፍሪካ ተወካይን ማስጠራቷ ተነገረም። የናይጄሪያ መንግሥት በደቡብ አፍሪካ በውጭ ዜጎች ላይ እየተፈጸመ ስላለው ጥቃት ማብራሪያ እንዲሰጡ የደቡብ አፍሪካ ከፍተኛ ኮሚሽነርን ማስጠራቱ ታውቋል። ነገ ሰኞ በሚካሄደው ስብሰባም ናይጄሪያም በደቡብ አፍሪካ ስላለው ሁኔታ ስጋት እንዳደረባት በይፋ ትገልጻለች ተብሎ ይጠበቃል። በደቡብ አፍሪካም በናይጄሪያ ዜጎች ላይ የተፈጸመው ድርጊት የሁለቱን ሀገሮች ግንኙነት ሊያሻክረው እንደሚችል የናይጄሪያ ውጭ ጉዳይ ሚኒስቴር አመልክቷል። ስብሰባው በናይጄሪያ ዜጎችና በንግድ ስራቸው ላይ የተፈጸመውን ጥቃት እንዲሁም የጸረ ስደተኛ ሰልፍን በተመለከተ በጥልቀት ይመለከታል ነው የተባለው። ሰሞኑን በደቡብ አፍሪካ በውጭ ዜጎች ላይ በተፈጸሙ ጥቃቶች 2 የናይጄሪያና 4 ኢትዮጵያውያን መገደላቸው ሲታወቅ ሌሎች የአፍሪካ ሀገራት ስደተኞችም የጥቃት ሰለባ ሆነዋል። ከተለያዩ የአፍሪካ ክፍሎች ስደተኞች ስራ ፍለጋ በኢንዱስትሪ ወደ ገፋችው ደቡብ አፍሪካ በየጊዜው ይጓዛሉ። ፕሬዝዳንት ሲሪል ራማፎሳ በሀገሪቱ የነጻነት ቀን ባሰሙት ንግግር በአንድ በኩል ጥቃቱን ሲያወግዙ፣ በሌላ በኩል የውጭ ዜጎችም የሀገሪቱን ሕጎች እንዲያከብሩ አሳስበዋል። ደቡብ አፍሪካውያን ዘረኛውን የአፓርታይድ ስርዓት ለማስወገድ ባካሄዱት ትግል ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገሮች ድጋፍ ማድረጋቸውን አስታውሰዋል። በዚያው ንግግራቸው ሆኖም ጥቂት ደቡብ አፍሪካውያን የውጭ ዜጎች በህገወጥ መንገድ ሀገራቸው እየኖሩ የሥራ ዕድሎችን ከተወላጁ እየተሻሙ ናቸው፣ በአደንዛዥ ዕፅና በሌሎች ወንጀሎች ተሰማርተዋል በማለት ይከሳሉ። ባለፈው ሰሞን በተካሄደው እንቅስቃሴ የጸረ ስደተኛ ቡድኖች በሆስፒታሎችና ትምህርት ቤቶች ደጃፍ ሰዎች እያስቆሙ መታወቂያ ወረቀት ሲጠይቁ እንደነበር ይነገራል። እንዲሁም በፕሪቶሪያ የጸረ ስደተኞች ሰልፍ በተካሄደ ጊዜ የውጭ ዜጎች የንግድ ተቋማት እንዲዘጉ ጥሪ መቅረቡ ይታወቃል። አንድ የናይጄሪያ ተወላጅ በወቅቱ በሰጠው አስተያየት ሁላችንም ጥቁሮች ወንድማማቾች ነን፣ ሁሉም ስደተኛም ወደዚህ ሀገር የሚመጣው ለመኖር ሕይወቱን ለማቆየት ሆኖ ሳለ ለምን ይሄ ሁሉ ድርጊት ይፈጸማል ሲል ግራ ተጋብቶ ይጠይቃል። ሌሎች ስደተኞችም ተመሳሳይ ስሜት አላቸው። የአፍሪካ ወንድሞቻችን እንዲህ ያለ በደል ይፈጽሙብናል ብለን እንዴት እንጠብቃለን? በገዛ ቤታችን አፍሪካም ይህን ያህል ስጋት ላይ ከወደቅን አውሮፓ ብንሄድ ስታዲያም ምን ይገጥመን ይሆን ብለዋል ሐሳባቸውን ለመገናኛ ብዙሃን ያካፈሉ ስደተኞች። ባለፈው አንድ የጋና ዜጋ የስደተኛ ወረቀት ተጠይቆ መዋከብ ሲፈጸምበት የሚያሳይ ቪዲዮ ይፋ መሆኑን ተከትሎ የጋና መንግሥት የደቡብ አፍሪካ ከፍተኛ ልዑካንን አስጠርቶ ማነጋገሩ ይታወሳል። በደቡብ አፍሪካም ከ2 ሚሊዮን በላይ በይፋ የሚታወቁ ስደተኞች መኖራቸው ሲነገር አብዛኞቹ ስደተኞች ከጎረቤት ዚምባብዌ፣ ሞዛምቢክና ሌሴቶ የገቡ ናቸው። ወደ ሌላ ዜና ስናልፍ ሩሲያ በተለያዩ የዩክሬን ከተሞች በፈጸመችው የድሮን ጥቃት ከ10 በላይ ሰዎች ሲገደሉ ከ80 በላይ መቁሰላቸው ተነግሯል። ከትላንት ሌሊት ጀምሮ ሩሲያም ከ260 በላይ ድሮኖች ወደ ዩክሬን ከተሞች መተኮሷን የገለጸው የዩክሬን አየር ኃይል አብዛኛውን መትቶ መጣሉን አመልክቷል። ያም ሆኖ 15 የሚደርሱ አካባቢዎች ሾልከው በገቡ ድሮኖች የተመቱ ሲሆን ከሞቱና ከቆሰሉ ሰዎች ሌላ በርካታ ሕንፃዎች መውደማቸውን ገልጧል። ዩክሬን በበኩሏ ከ300 በላይ ድሮኖች ወደ ሩሲያ መተኮሷን የሀገሪቱ ጦር አረጋግጧል። ልክ እንደ ሩሲያ ሁሉ የዩክሬን ጥቃትም ከቅርብ ጊዜ ወዲህ መጠናከሩ ይነገራል። ወደ ሌላ መረጃ አልፋለሁ። 2 የአሜሪካ ወታደሮች ሞሮኮ ውስጥ መጥፋታቸው ተነግሯል። ወታደሮቹ የጦር ልምምድ ላይ ሳሉ መጥፋታቸውን በአፍሪካም የአሜሪካ ወታደራዊ እዝ አፍሪኮም አስታውቋል። በአሜሪካም ኔቶና በአፍሪካ ሀገራት ኃይሎች መካከል በየዓመቱ በሚካሄድ የጦር ልምምድ ላይ የጠፉትን ወታደሮች ለማግኘት ፍለጋ እየተካሄደ መሆኑን አፍሪኮም ገልጧል። ወታደሮቹ መጥፋታቸው ዛሬ ሪፖርት መደረጉን ተከትሎ ምርመራም እየተካሄደ ነው። አፍሪካን ላየን በሚል የሚታወቀው ዓመታዊ የጋራ ወታደራዊ ልምምድ በአፍሪካ ግዙፉ እንደሆነ ሲነገር የልምምዱ አስተናጋጅ ሀገሮች ደግሞ ሞሮኮ፣ ጋና፣ ሴኔጋልና ቱኒዚያ ናቸው። አሁን ለ10 ቀናት በሞሮኮ እየተካሄደ ባለው ልምምድ ከ40 ሀገሮች የተወጣጡ 5000 ወታደሮች መሳተፋቸው ተነግሯል።
አሜሪካም ለአራት የመካከለኛው ምስራቅ ሀገሮች ከ8 ቢሊዮን ዶላር በላይ የጦር መሳሪያ ሽያጭ ስምምነት ማጽደቋ ተሰምቷል። የጦር መሳሪያ ሽያጩ የጸደቀላቸው ሀገሮች እስራኤል፣ ኩዌት፣ ኳታርና የተባበሩት አረብ ኤምሬትስ ሲሆኑ ሀገሮቹ በኢራን ጥቃት ተከፍቶባቸው እንደነበር ይታወሳል። ምን አይነት ጦር መሳሪያዎች በስምምነቱ እንደተካተቱ ግን በዝርዝር የተባለ የለም። ሆኖም የእስራኤል መከላከያ ሚኒስቴር ዘግይቶ ባወጣው መግለጫም የሁለት ዘመናዊ ኤፍ-35 ተዋጊ ጀቶች ግዢ ከአሜሪካ ጋር መፈጸሙን አመልክቷል። የጀቶቹን ግዢ ያጸደቀው ካሁኑ የኢራን ጦርነት ትምህርት በመውሰድ ነው ብለዋል። አዲስ የሚገዙት የጦር ጀቶች እስራኤል ያላትን ኤፍ-35 ተዋጊ ጀቶችን ቁጥር 100 ያደርሰዋል። በተመሳሳይ ባለፈው ሳምንት ከ6000 ቶን በላይ ወታደራዊ ቁሳቁስ የጫኑ 2 መርከቦች እስራኤል ወደብ መድረሳቸው ታውቋል። ቀላልና ከባድ ወታደራዊ ተሽከርካሪዎችና ጥይቶች ይገኙበታል። የኢራን ጦርነት ከጀመረ ወዲህ ከ115000 ቶን በላይ ወታደራዊ ቁሳቁሶች በ400 በረራዎችና በ10 መርከቦች እስራኤል መግባታቸውን መከላከያ ሚኒስቴሩ አመልክቷል። ያሁኑም ከ6000 ቶን በላይ ቁሳቁስና የሁለት ኤፍ-15 ጀቶች ግዥም እስራኤል አዲስ ላቀደችው የኢራን ጦርነትና የሊባኖስ ዘመቻ ማጠናከሪያ ናቸው ተብሏል። የአሜሪካው መሪ ውጤት ከሌለው ጦርነት እንዲታቀቡ የኢራን ጦር አስጠነቀቀ። በሌላ በኩል የኢራን አብዮታዊ የበላይ ጦር ዛሬ ባወጣው መግለጫ ፕሬዝዳንት ትራምፕ ኪሳራ ከሚያስከትል ጦርነትና ኢራን ካቀረበችው አዲስ ስምምነት አንዱን ሊመርጡ የግድ ነው ብሏል። አሜሪካም ውሳኔ ከመድረስ ውጪ ምንም አማራጭ የላትም ሲል አክሏል። አውሮፓም በአሜሪካ ላይ ቅሬታ እያሰማ መሆኑ የትራምፕ ወታደራዊ አማራጭ ውጤት እንደሌለው ማሳያ ነው ብሏል። የኢራን አብዮታዊ የበላይ ጦር ኢራን ለሁለተኛ ጊዜ የላከችውን የሰላም ዕቅድ ትራምፕ ውድቅ ማድረጋቸው ይታወቃል። አሜሪካና እስራኤል ኢራን የኒኩሌር ፕሮግራሟን ለማቆምና ያበለጸገችውን የኒኩሌር ቦምብ መስሪያ ዩራኒየም ለማስወገድ የሚያስችል ስምምነት ካልተደረሰ ጦርነት አይቆምም እያሉ ናቸው። ኢራን በበኩሏ የኒኩሌር ድርድር በይደር ይቆይና ጦርነት ለማቆም የሆርሙዝ መተላለፊያ ለመክፈትና የአሜሪካ የወደብ እገዳ እንዲነሳ የሚያደርግ ስምምነት እንዲፈጸም ሐሳብ አቅርባለች። ፕሬዝዳንት ትራምፕ ግን የአብዮታዊ ዘቡን መግለጫ ወደ ጎን በመተው ኢራን ያልተገባ ባህሪ ካሳየች ዳግም ጥቃት እንዲፈጸምባት ትዕዛዝ እንደሚሰጡ አስጠንቅቀዋል። ይህ በእንዲህ እንዳለ ኢራን ለእስራኤል ሰልለዋል ያለቻቸውን 2 ዜጎቿን በሞት መቅጣቷ ታውቋል። ሁለቱ ኢራናውያን የሀገሪቱን ዋነኛ የኒኩሌር ጣቢያዎችን በተመለከተ መረጃ ሰብስበው ለእስራኤል የደህንነት ተቋም ልከዋል በሚል በትላንትናው ዕለት በሞት መቀጣታቸውን ዘገቦች አመልክተዋል። የኢራን ጦርነት ከጀመረ ወዲህ ቴሄራን ለጠላት ሰልለዋል በሚል 21 የሀገሪቱን ዜጎች በሞት ስትቀጣ ከ4000 በላይ ይዛ ማሰሯን የተባበሩት መንግስታት መረጃም ያመለክታል።